ታሪክ ነጋሪ ወይስ ታሪክ ሰሪ? ኢትዮጵያ ስንል ምን ትዝ ይላችኋል? የአድዋ ድል፣ የጥቁር ሕዝብ ኩራት ወይስ የአክሱምና የላሊበላ ድንቅ ጥበቦች? ሁላችንም ስለ ታሪካችን ስናወራ ደረታችን ይነፋል። የጀግና ልጅ መሆናችንን ስንናገር አንጠግብም። ግን አንድ ጥያቄ አለኝ። ትናንት የጀግና ልጅ መሆን ዛሬ ላይ እኛን ጀግና ያደርገናልን? ብዙ ጊዜ የሚቆጨኝ ነገር አለ። እኛ ያለፈን ታሪክ በመተረክ በፎቶ በማድነቅና በፌስቡክ እንዲሁም በተለያዩ ሶሻል ሚዲያዎች ነቅ የተጠመደን ይመስለኛል። ነገር ግን ታሪክ ባንክ ቤት የተቀመጠ ገንዘብ አይደለም ዝም ብለን የምንበላው። አባቶቻችን ታሪክ የሰሩት እኛ እንድንኮራራበት ብቻ ሳይሆን እኛም የራሳችንን ታሪክ እንድንጨምርበት ነው። እነሱ በሰይፍና በደማቸው ታሪክ ሰርተው አልፈዋል። እኛ ግን በቴክኖሎጂው፣ በኪነ ጥበቡ፣ በንግዱና በእውቀቱ ዓለም የቱ ጋር ነን? ታሪክ ነጋሪ መሆን ቀላል ነው። መጽሐፍትን ማንበብና የተጻፈውን መናገር ብቻ ነው። ታሪክ ሰሪ መሆን ግን ላብ ይጠይቃል፣ ቁርጠኝነት ይጠይቃል፣ መድማትና ዋጋ መክፈልን ይጠይቃል። በዚህ ቻናል ታላላቅ ሰዎችን የምንዘክረው ዝም ብለን ለታሪክ ማውሪያ ብቻ እንዲሆን አይደለም። የምንዘክራቸው እንዴት ሰሩት የሚለውን አይተን እኛም ምን መስራት እንችላለን የሚለውን ጥያቄ ለራሳችን እንድንመልስ ነው። ከታሪክ ነጋሪነት ወደ ታሪክ ሰሪነት የምንሸጋገርበትን መንገድ ከእናንተ አድማጭ ተመልካቾቻችን ጋር በጋራ አብረን እንፈልጋለን። ኢትዮጵያ የታሪክ ሙዚየም ብቻ መሆን የለባትም፣ የጀግኖች ፋብሪካም ጭምር እንጂ። እንግዲህ ጉዞአችንን ጀምረናል። ዛሬ የምንጠይቃችሁ ጥያቄ አንድ ነው። አንተ ወይም አንቺ ከ50 ዓመት በኋላ ለሚመጣው ትውልድ የምታወርሱት የታሪክ አሻራ ምንድን ነው? ሐሳብ አስተያየታችሁን በኮመንት መስጫው ላይ አጋሩን። ኤልያብና ማኪ። ለውጥ ከራስ ይጀምራል። የዩቲዩብ ቻናላችንን ሼር፣ ላይክ፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ ይሁኑ።